ማቆያ ዘዴዎች ደረስለቀስ ወደ መጨረሻው ይሄድ ነው ለአጭር ጊዜ ለ4 ቀን እስከ 5 ቀን ይቀመጥ ነገር ግን ጥራቱ እየቀነሰ ስለሚሄድ በትኩስነቱ ለገበያ ማቅረብ አንድ እንትን ምንድነው አንድ ጊዜ ያወቅኩት ፍሪጅ ውስጥ እንደዚህ ብናስገባው በምንድነው ቃል እንትኑ ሞይስቸር ብዙ ሲመረት አካባቢ ውሃ ከነካው መጥፎ ነው ሊመረት አካባቢ ውሃ ከነካው መጥፎ ነው ፍሪጅ ውስጥ ብናስገባው ለምሳሌ ዲፕ ፍሪዝ ብናስገባው ዜሮ ለፍሪዝ የሚያደርገው ብናስገባው ይደርቃል ስናወጣው ግን ጄሊ በቃ የበሰበሰ ነው የሚመስለው ግን ደረቅ መሽሩም ሊመረት አካባቢ ውሃ ማጠጣት አያስፈልግም ባጠገቡ ውሃ ማርከፍከፍ አያስፈልግም ታመርት አንድ ቀን ሲቀርክ ማምረት እንትናት ለምን ሼልፍ ላይፉን ይወስናል እና ደረቅ መሽሩም ከሆነ ስታመርተው በፌስታል ውስጥ አስቀምጠ ፍሪጅ ውስጥ ብታስቀምጠው ዲፕ ፍሪዝ እንዲያደርግ ምንም ማለት ከዛ ስታወጣው እሱን ራሱን ስትራክቸሩን ይዞ ይወጣል ግን ሞይስቸር ያለበት ከሆነ ግን ሲደርቅ የሴልወሉን ማቴሪያል በታትኖት ስለሚቀር ታውሰት ታረጋው ወይም ደግሞ ወደ ከፍሪዙን ዲፍሪዝ ታረጋው ሰውነቱ አይቆም እና ያ ሁኔታ አለ እና የፍሪጆቹም ኳሊቲ ይወስናል አንዳንድ ፍሪዞች ውሃ ሞይስቸር ከየት እንደሚያመጡ ባላቅም ያመጣል እና ስለዚህ ይሄ ነው ይሄን መሽሩምን እንዳመረትከው ዘንበኛ ዘጋይታ ጧጧቱን ያመረት ዲስትሪቢዩት ማድረግ የመሰለ ነገር የለም እንትን ጥሩ ኳሊቲ መሽሩም ያለው 2 ቀን ሜዳ ላይ ቢቀመጥ ምንም ማለት መሽሩም ይበላሸው ሊመረት ሲል 2 ቀን ሲቀረው ውሃ ካጠጣው አንድ ቀን አቆይልህ ግን ውሃ ካልነካው ሊመረት 2 ቀን ሲቀረው ውሃ ካልነካው አመርታው እዚህ ጋር ብዙ ጊዜ አመርቼ ረስቼ እላለሁ እዚህ ጋር በሁለተኛው ቀን ምንም ማለት በጣም ዴሊኬት የሚበላሽ ነገር አይደለም ማድረቂያ ነው ሁለተኛው ያው እንግዲህ ምርት ሄዶ እዛም ሄዶ ካልተሸጠልህ ኢሚዲየትሊ መርተው ማድረቅ ነው ማድረቅ ደግሞ ኢሚዲየትሊ ሰነጣጥቀክ ፀሐይ ላይ ማውጣት ግን የሆነ ጥቁር ነገር መሸፈን ያስፈልጋል ዳይሬክት ሰንላይት ኒውትሪቲቭ ቫልዩን አፌክት ያደርጋል ግን የፉድ ማድረቂያ መሳሪያዎች አሉ እነሱን ብትጠቀም ደግሞ ኳሊቲውን እንደጠበቀ ዲፈረንት ካይንድስ ኦፍ ፉድ ማድረቂያ ነገሮች አሉ እና ኳሊቲውን እንደጠበቀ ነው ይሄኛው ማውጣት እንደገና ሲሰራም ያንን ኳሊቲ እንዲያዘ ነው የሚሆነው ምንም አይነት ለውጥ የለውም ስለዚህ የደርቆ የሚሸጥ ነገር በጣም ደስ ይላል የደረቀውንም ወደ ጥብስ ስታረገው በጣም የሚያምር ነው ካኒንግና ፒክሊንግ የሚባሉት ለዚህኛው መሽሩም የሚጠቅሙ አይመስለኝም ካኒንግና ፒክሊንግ ታውቃላችሁ ካኒንግ በእንትን ሳልት ዋተር ውስጥ ማሸግ ነው አውቶክሌቭ ይደረጋል ሳልት ዋተር ውስጥ ይደረጋል ከዛ ታሸጋል ፒክሊንግ ደግሞ ሌሎችም አብረው የተመጣጠነ ምግብ አርገው አውቶክሌቭ መታረገው ነው ግን ለሌሎች ለዚህኛው ታይቻላቅም ይሄንን ማተጠቀምኩበት ሌላው በሙቀት ኃይል ነው ድራየር ኦቨን ድራየር አለች ኤር ድራየር ኦቨን ኤር ድራየሮችም አሉ ምንም ማለት ግን ያው ቴምፕሬቸሩን እዚህ ጋር ይወሰንላቸዋል 35 30 ይሁን ከዛ ከሆነ ኒውትራንት ኮንቴንት ኮምፕሮማይዝድ ይሆናል ይያለ ነው ከ5 ሰዓት እስከ 7 ሰዓት በዝናባማ ቀን ጀምሮ ቀስ በቀስ የሙቀት መጠን በመጨመር ከ40 እስከ 60 ሙቀት ላይ ለ12 እስከ 18 ሰዓት ማቆየት በዚህ መልኩ ማድረግ እንጉዳዩ ጣዕሙና ጥራቱን ሳያጣ ለረጅም ጊዜ እንዲቆይ ያደርጋል ይላል ይሄ ዘለማድ ነው ግን ኖርማሊ ፉድ ድራየሮች በጣም አሪፎች ናቸው እንደዚህ ፋሲሊቲ የሚሰጡ ካለ